ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቨርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ማርች 1 2026 እሁድ ቀን ነው። ይህንን መልእክት ይዤ የመጣሁት ማለት ነው። እንግዲህ ዛሬ የመጣሁበት አንድና ዋነኛው ምክንያት በመካከለኛው ምስራቅ ባለው ችግር ምክንያት እጅግ በጣም ብዙ የሆኑ በረራዎች ካንስል ተደርገዋል። እነዚህ በረራዎች እንግዲህ ብዙ ኢትዮጵያን አፌክትድ የሆኑበት ነው። እነዚህ ቦታዎች የት ናቸው? በምን መልኩ እንጠንቀቅ እና ምን ማድረግ አለብን የሚሉትን እንግዲህ እናወራለን ማለት ነው። በመጀመሪያ ሁላችሁም በእንደዚህ አፌክትድ የሆነ ኤሪያ ላይ ያላችሁ ኤምባሲዎች ማስታወቂያ እየላኩ ነው ለእናንተ ያሉት። ያ ማለት በመጀመሪያ ነገር የምታዩቸውን ሚዲያዎች ጥንቃቄ እንድታደርጉ የሚል መልእክት እያስተላለፉ ይገኛሉ። እንዲሁም ደግሞ ያላችሁበት አካባቢ በጣም ችግር ሆኖ መውጣት ከሌላችሁ በስተቀረ ሁላችሁም ባላችሁበት በቤታችሁ እንድትቆዩ እንዲሁም እየተናገሩ ነው ያሉት። ሌላ ደግሞ በአቅራቢያዎቻችሁ ያሉትን ኤምባሲዎች ድረገጾች እንድትከተሉ ይህንንም ማስጠንቀቂያ እየሰጡ ነው ያሉት። ምክንያቱም በጣም ፎልስ የሆኑ ትክክል ያልሆኑ መረጃዎች በዚህ ሰዓት ሰዎች እያስተላለፉ ስለሚገኙ የተሳሳተ ኢንፎርሜሽን እንዳታገኙ በማለት ነው እና ይህንን እንድታደርጉ እኔም ኢንከሬጅ አደርጋችኋለሁ ማለት ነው። ኦኬ ሌላ እንግዲህ የተሰረዙ አይሮፕላኖች የትኞቹ ናቸው የሚለውን እንደዚሁ ትንሽ በዲቴል ነገር ዝርዝር አድርጌ አሳያችኋለሁ ማለት ነው። ነገር ግን አንዳንዶቻችሁ ደግሞ በሌላ ቦታ ላይ ልትገኙ ትችላላችሁ። ማለት ሚድል ኢስት የማትኖሩ በተለያየ ቦታ ላይ ያላችሁ፣ በተለያየ ዓለም ላይ ያላችሁ ግን ትራቭል ለማድረግ የምታስቡ እስካሁን ድረስ ትኬት የቆረጣችሁ ዛሬ፣ ነገ፣ ከነገ ወዲያ ከሰሞኑ መንገደኞች ሆናችሁ ማለት ነው። ይሄ ነገር እናንተንም አፌክት ሊያደርግ ይችላል ማለት ነው። ያ ማለት ለምሳሌ አንድ ሰው ከእናንተ ያላችሁበት አካባቢ ምንም ችግር የሌለበት ሰላማዊ የሆነበት ሆኖ ነገር ግን እንደ ትራንዚት ወደ ሚድል ኢስት ሊሄድ ይችላል ማለት ነው። ያ ከሆነ አፌክትድ ይሆናል ማለት ነው። ስለዚህ ሁላችሁም በዚህ ሰዓት ትኬቶቻችሁን ቼክ እንድታደርጉ ጠይቃለሁ ማለት ነው። አንደኛ ኢሜሎቻችሁን አየር መንገዶቹ ኢሜል ሊያደርጉላችሁ ስለሚችሉ እና በዛ ኮንታክት ስለሚያደርጓችሁ፣ ሁለተኛ ቴክስታችሁን፣ ምክንያቱም አሁንም አየር መንገዶች በቴክስታችሁ እናንተን ለማግኘት ስለሚችሉ ማለት ነው። ሌላ እናንተም ወደ አየር መንገዶቻችሁ በመደወል እንዲሁም ወደ ኤጀንቶቻችሁ በመደወል ያለውን ሁኔታ ማወቅ ይኖርባችኋል። ትኬታችሁ ተሰርዞ ሊሆን ይችላል ወይም ዲሌ ሊኖር ይችላል ማለት ነው። እንግዲህ እንደዚህ አይነት ነገሮችን ቼክ ማድረግ አለባችሁ ብዬ አስባለሁ ማለት ነው። በእንደዚህ አይነት ሰዓት ላይ አብዛኛው ጊዜ ምንድን ነው የሚፈጠረው? ትኬቶቻችሁ ዌቭ ይደረጋሉ። ማለትም ትኬቶቻችሁ ሪፈንድ ሊሰጣችሁ የሚችልበት ነው። መሄድ የማትችሉ ከሆነ ዲሳይድ ካደረጋችሁ ኮንታክት ስታደርጓቸው ፍላይቱን ሙሉ በሙሉ ይመልሱላችኋል ማለት ነው። ሌላ መቀየር እንፈልጋለን ቀን ካላችሁ ደግሞ ቀኑ ይቀየርላችኋል። ፔናልቲ ዋጋ ልዩነት ሳትከፍሉ ትኬቱ ይቀየራል ማለት ነው። እንግዲህ እንደዚህ አይነት ነገሮች ነው የሚኖሩት። ስለዚህ ሁሉም የራሱ ፖሊሲ ስላለው ሁሉንም የአየር መንገዱን ኮንታክት እንድታደርጉ ኢንከሬጅ አደርጋለሁ ማለት ነው። ኦኬ አሁን በመጀመሪያ ካለኝ መረጃ የምነግራችሁ ምንድን ነው አፌክትድ የሆኑ ኤርላይንሶች መጀመሪያ ነግራችኋለሁ። አሁን የምናወራው ስለ ኤርላይንሶች ናቸው። የትኞቹ ኤርላይንሶች ናቸው በብዛት ካንስል ያደረጉት የሚሉትን የተወሰኑትን አሳያችኋለሁ ማለት ነው። ኤምሬትስ 498 ፍላይቶችን ካንስል አድርገዋል ማለት ነው። ኳታር ኤርዌይ ደግሞ 470 ፍላይቶችን ካንስል አድርገዋል። ፍላይ ዱባይ 278 ፍላይቶችን ካንስል አድርገዋል። ኤታድ ኤርዌይስ 172 ፍላይቶችን ካንስል አድርገዋል። ኢንዲጎ 139 ፍላይቶችን ካንስል አድርገዋል። ጎልፍ ኤር 93 ፍላይቶችን ካንስል አድርገዋል። ኤር ኢንዲያ 57 ፍላይቶችን ካንስል አድርገዋል። ሳውዲ 50 ፍላይቶችን ካንስል አድርገዋል። ኢጂፕት ኤር 28 ፍላይቶችን ካንስል አድርገዋል። ሳስ 27 ፍላይቶችን ካንስል አድርገዋል። እንግዲህ እነዚህ ፍላይቶች አሁን እንደነገርኳችሁ ካንስል እየተደረጉ ናቸው በዚህ ሰዓት ማለት ነው። ኦኬ ይህንንም ቼክ ሳደርግ ኢትዮጵያን ኤርላይንስ በዛሬው ዕለት ብቻ ሳየው 3 ፍላይቶችን ካንስል አድርገዋል ማለት ነው። ስለዚህ ሌሎቻችሁም በደንብ ቼክ እንድታደርጉ፣ ምክንያቱም አየር መንገዶቹ ፍላይቶቻቸውን ካንስል ስላደረጉ ሁላችሁም በደንብ አስተውላችሁ እንድታዩ ኢንከሬጅ አደርጋለሁ ማለት ነው።
ሌላ ደግሞ በኤርፖርቶች ደግሞ እስኪ እንመልከት። የትኞቹ ኤርፖርቶች ናቸው በብዛት ካንስል ያደረጉት? እንደገና ደግሞ እኛን እንደ ኢትዮጵያን ኮሚኒቲ አፌክትድ ያደርጉናል ብዬ ያልኳቸውን ደግሞ የተወሰኑትን እንደዚሁ ነግራችኋለሁ። ነገር ግን ከመነሻውና መድረሻው ላይ መነሻችሁም ላይ አፌክትድ የሆኑ ወይም ካንስል የሆኑ ማለት ነው በረራ የተሰረዘባቸው ማለት ነው። እንዲሁም ደግሞ መድረሻ ላይ ያሉ ማለት ነው። እነዛ የተሰረዘባቸው የትኞቹ ኤርፖርቶች ናቸው የሚሉትን ደግሞ ትንሽ እናያለን ማለት ነው። አንደኛውን ስንጀምር በጣም ብዙ የተሰረዘ ፍላይት ያላቸው ዱባይ ነው። ዱባይ ኤርፖርት ላይ 1023 በረራዎች ካንስል ሆነዋል ወይም ተሰርዘዋል ማለት ነው። እንዲሁም ደግሞ ሀምዳ ኢንተርናሽናል ኤርፖርት ዶሃ ካታር የሚገኘው ማለት ነው 528 በረራዎች እንደዚሁ ተሰርዘዋል ማለት ነው። አቡ ዳቢ ኢንተርናሽናል ኤርፖርት ደግሞ 240 በረራዎች ተሰርዘዋል ማለት ነው። ቤን ጉሪየን ኢንተርናሽናል ኤርፖርት ይሄ ደግሞ ቴል አቪቭ አቅራቢያ የሚገኘው የእስራኤል ውስጥ ያለ ኤርፖርት ሲሆን 211 በረራዎችን ካንስል አድርገዋል ማለት ነው። ኪንግ አብዱል አዚዝ ኢንተርናሽናል ኤርፖርት ደግሞ ጂዳ ሳውዲ አረቢያ የሚገኘው ሲሆን 115 በረራዎችን ካንስል አድርገዋል ማለት ነው። ባህሬን ኢንተርናሽናል ኤርፖርት ደግሞ 116 በረራዎች ካንስል ተደርገዋል ማለት ነው። ኪንግ ካሊድ ኢንተርናሽናል ኤርፖርት እሱ ደግሞ ሪያድ ሳውዲ አረቢያ የሚገኘው ሲሆን 93 በረራዎችን ካንስል ሆነዋል ማለት ነው። እንዲሁም ደግሞ ለንደን ሂትሮ 69 በረራዎች ካንስል ተደርገዋል ማለት ነው። ኩዊን አሊያ ኢንተርናሽናል ኤርፖርት አማን ጆርዳን የሚገኘው ማለት ነው 58 በረራዎች ካንስል ሆነዋል እዛ ደግሞ ማለት ነው። ኩዌት ኢንተርናሽናል ኤርፖርት ደግሞ 62 በረራዎች ካንስል ሆነዋል። ኢንዲራ ጋንዲ ኢንተርናሽናል ኤርፖርት ኒው ደልሂ ኢንዲያ የሚገኘው 69 በረራዎችን ካንስል ተደርገዋል ማለት ነው። ካይሮ ኢንተርናሽናል ደግሞ 50 በረራዎችን ካንስል ተደርገዋል ማለት ነው። ስለዚህ በጣም ብዙ በረራዎች ካንስል እየተደረጉ እንደሆነ ያው ይሄንን እያሳየኋችሁ ነው። እነዚህን የተወሰኑትን ነው አሁን የነገርኳችሁ። ነገር ግን ሌሎቹ ደግሞ በጣም እንደዚሁ አፌክትድ ሆኗል። በጣም ብዙ በረራዎች ካንስል ተደርገዋል ማለት ነው። እና እንግዲህ ከሰሞኑ የመጣው አፕዴት አደርጋችኋለሁ። እናንተም በተቻለ አቅም ጥንቃቄ እንድታደርጉ በዚሁ አጋጣሚ እናገራለሁ። ለበለጠ መረጃ ደግሞ እኔንም ፎሎ አድርጉኝ። አንደኛ በዘመን ትራቭል በሚለው ዌብሳይት ታገኙኛላችሁ። ሌላ ዘመን ትራቭል በሚለው የፌስቡክ ገጽ ታገኙኛላችሁ። ቲክቶክ ላይ ዘመን ትራቭል ብላችሁ ታገኙኛላችሁ። እንዲሁም ዩቲዩብ ላይ ደግሞ ዘመን ትራቭል ብላችሁ ታገኙኛላችሁ። እየመጣ አሁንም የቀሩትን ደግሞ አፕዴት አደርጋለሁ ማለት ነው። ሁላችንም እንግዲህ እግዚአብሔር ይጠብቅ። መልካም መንገደኞችን ደግሞ ጥንቃቄ እንድታደርጉ በዚሁ አጋጣሚ እናገራለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ